ሰላም ቤተሰቦች እንዴት ናችሁ? በባለፈው ቪዲዮ እንደምታስታውሱት ስለ ቀበና ሰርቼላችሁ ነበር። ኢትዮጵያ ውስጥ የዓለማችን ትልቁን ወንዝ የአባይን ወንዝ ጨምሮ በብዙ ሺዎች የሚቆጠሩ ወንዞች አሉ። ከነዛ ውስጥ አንዱ ቀበና ወንዝ ነው። የቀበና ወንዝ ከላይ ከእንጦጦ ተነስቶ የአዲስ አበባ ክፍለ ከተሞችን የሚያካልል ወንዝ ነው። አንጋፋ አርቲስቶች ሳይቀሩ ብዙ ታሪክ አላቸው በቀበና ላይ። እንደሚታወቀው ስለ ቀበና ብዙዎች ዘምረዋል፣ ጽፈዋል፣ ዘፍነዋል። ከነዛ ውስጥ አንዱ አንጋፋው አርቲስት የምንወደው ፀሐዬ ዮሐንስ ይገኝበታል። ቢሻን ቀበና ቢሻን ያለ ያቀነቀነው ሙዚቃ ሁላችንም የምንወደውና የምናስታውሰው ነው። ባለፈው ቪዲዮ በዲቴል እንደገለጽኩላችሁ ሰዎች ይዝናናሉ፣ ጋዜጠኞች ይቀርጻሉ። ባለፈውም እንደውም አዶናይንና ዩቲናስን አግኝቻቸው ነበረ እና ጥሩ ጊዜ ያሳልፈን ነበረ በቀበና ወንዝ። ቀበና ጋር የነበረኝን ነገር በዚህ ልቋጨውና እስኪ ከቀበና እስከ አውቶቡስ ተራ ድረስ ያለውን መንገድ እናያለን እና በመንገዱ ላይ ያሉ የተሰሩ አዳዲስ ነገሮችን አሳያችኋለሁ። ታሪካዊ ቦታዎችን፣ ድሮ ሰፈሮችን ሳይቀር እያነሳን እስኪ አውጋችኋለሁ። አሁን ያለሁት እንደምታዩት ፈረንሳይ ሌጋሲዮን ነው። ከልጅነቴ ጀምሮ በጣም የምወደው ቀዝቃዛ ሰፈር፣ ለኑሮ ምቹ የሆነ ሰፈር ነው። በነገራችን ላይ ይህ አካባቢ ይሄ ቀበና አሁን ወንዙ የተሰራበት አካባቢ ፈረንሳይ ሌጋሲዮን ይባላል። ለማታውቁ ውስጥ ሰዎች በጣም ቆንጆ ሰፈር ነው። ቅዝቅዝ ያለ ምናልባት የሆነ ቀዝቃዛ አካባቢ ኖራችሁ የምታውቁ ሰዎች በጣም ደስ የሚል ቴምፕሬቸር ያለበት ቦታ ነው። ኢንቫይሮንመንቱ ደስ ይላል። ምናልባት የየካ ተራራ በስተ ምስራቅ እንዲሁም ደግሞ የእንጦጦ ተራራ በስተ ሰሜን በኩል ያዋስኑታል አሁን የተሰራውን የቀበና ወንዝን እንዲሁም ደግሞ አጠቃላይ የፈረንሳይ ሌጋሲዮንን ሰፈርና ምናልባት በዙሪያው ካሉ እጽዋት ደኖች የሚመጣ አየር ሊሆን ይችላል። ቅዝቅዝና ለኑሮ ምቹ የሆነ ሰፈር ነው ፈረንሳይ ሌጋሲዮን። ብዙ ሰዎች እዚህ ሰፈር ላይ አድገዋል። አንጋፋ ፖለቲከኞች ሳይቀር ልክ እንደ ወይዘሪት ብርቱካን ሚደቅሳ፣ አቶ እስክንድር ነጋ፣ ሌሎችም ብዙ ፖለቲከኞች ተወልደው ያደጉበት ሰፈር ነው ፈረንሳይ ሌጋሲዮን። እዚህ ከፊት ለፊት የምታዩት ግንፍሌ ፓርክ አንዱ የዚህ የፈረንሳይ ሌጋሲዮን ሰፈር አንድ ውበት ነው። ግንፍሌ እንደዚህ ምናልባት አንድ ቀን ተመልሼ ያሳያችኋለሁኝ። ምናልባት ከወደዳችሁት ግንፍሌ ፓርክ የተሰራው ሙሉውን እየተዘዋወርን ማሳያችሁ ይሆናል። ለኢትዮጵያ የፖለቲካና የኢኮኖሚ ሴንተር ወደ ሆነችው ሰፈር እየተጠጋው ነው። 4 ኪሎ ሲነሳ ፖለቲካ፣ 4 ኪሎ ሲነሳ ኢኮኖሚ ለብዙ ዘመናት ፎር ዘ ላስት 120 እና ከዛም በላይ ዓመታት 4 ኪሎ ነች የኢትዮጵያ የፖለቲካ እና የኢኮኖሚ ሴንተር እንደሚታወቀውና አሁን ቅድስት ሥላሴ ዩኒቨርሲቲ ኮሌጅ ደርሻለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቋቋመው የቅድስት ሥላሴ ዩኒቨርሲቲ ኮሌጅ ይህን ይመስላል። ከፊት ለፊት እንደምታዩት የቀይ ስሙ ጋር እንደም ተጽፏል። ሆሊ ትሪኒቲ ዩኒቨርሲቲ ቅድስት ሥላሴ ዩኒቨርሲቲ ይላል። ብዙ ጊዜ የመንፈሳዊ ዩኒቨርሲቲ ነው። ስፔሻሊ ኦን ኢትዮጵያን ኦርቶዶክስ ተዋሕዶ ማለት ነው። ቀጣይ የብልጽግና ፓርቲ ጽህፈት ቤት ነው። እንደምታዩት ቅድም ገልጬላችኋለሁ። 4 ኪሎ የኢትዮጵያ የፖለቲካ ማዕከል እንደመሆኗ መጠን ብዙ የሀገራዊ ተቋማት መቀመጫ ነች። እዚህ ጋር የ4 ኪሎ ሐውልት አለ። ምናልባት ሌላ ቀን አሳያችኋለሁ። ብዙ በሮች አሉት የ4 ኪሎ ሐውልት። ብዙ ሰው አያውቀውም፣ ብዙ ትርጉም አለው እና ሌላ ቀን እመለስበታለሁ፣ በዝርዝር አሳያችኋለሁ። ከ4 ኪሎ ሐውልት ፊት ለፊት ያለው ይሄ ቢጫ ፎቅ ደግሞ የኢትዮጵያ ትምህርት ሚኒስቴር ህንፃ ነው። ምናልባት በትምህርት ጉዳይ ላይ ካርድ ለማስተካከል በየትኛውም መንገድ ላይ መረጃ ከፈለጋችሁ የምታገኙት እዚህ ነው። ብዙ ተቋማት የብዙ ተቋማት መናኸሪያ ነች። በነገራችን ላይ 4 ኪሎ ትምህርት ሚኒስቴር፣ የፓርላማ
ቅድም ያሳያችሁ የቅድስት ሥላሴ ዩኒቨርሲቲ የብዙ ተቋማት የብዙ በነገራችን ላይ የትምህርት፣ የፖለቲካ፣ የኢኮኖሚ ያው እዚህ ጋር የኢትዮጵያ ፕሬስ ድርጅት አንድ የሚገኘው 4 ኪሎ ነው። ሌሎችም እንደዚሁ ለዚህ ነው 4 ኪሎ በነገራችን ላይ ቤተ መጻሕፍት ይበዛሉ፣ የመጽሐፍት መሸጫዎች ይበዛሉ። አይታችኋቸው ከሆነ አሁን ጃፈር መገኛ ነው፣ ዋሊያ መጽሐፍት፣ ሌሎችም ብዙ መጽሐፍት የሚታተሙበት ቦታ ነው 4 ኪሎ እና ድንቅ ቦታ ነው። በነገራችን ላይ እኔ ከሆነ ጊዜ በኋላ በጣም የምወደው አዲስ አበባ ውስጥ በጣም ከምትወደው ሰፈር ጥራ ብትሉኝ 4 ኪሎ ነው የሚውላችሁ። ለምን? በጣም የተማሩ ሰዎች የሚበዙበት፣ በምትንቀሳቀሱበት አስፓልት ሁሉ አብዛኛው የምታዩት ወይ ተማሪ ነው ወይ ብቻ ግን ከትምህርት ጋር የተያያዙ ሰውም እያንዳንዱ የምታዩት ህንፃ ራሱ ከትምህርት ጋር የተያያዘ ነገር ነው ያለው እና በጣም የሚወደድ ነው። ከፊት ለፊት የምታዩት አራዳ ፓርክ ነው። አራዳ ፓርክ እንዲሁ አሁን ደግሞ ወደ ፒያሳ የተጠጋን ነው። አራዳ ፓርክ በነገራችን ላይ ተመልካቾች የምትወዱት ከሆነ አንድ ቀን አራዳ ፓርክንም ግንፍሌ ፓርክንም 4 ኪሎ ሐውልትንም ሌሎችንም እንደዚሁ አዲስ አበባ ውስጥ ያሉ ታሪካዊና ሰው ሰራሽ ቅርሶች እንዲሁም ደግሞ ቦታዎችን በሙሉ ለማሳየት ዝግጁ ነኝ። ኮመንት ሴክሽን ላይ ጻፉልኝ። ይሄን ቦታ ብታሳየን ብላችሁ የምጽፉልኝ ከሆነ ለእናንተ በቪዲዮ ቀርጬ ለማሳየት ዝግጁ ነኝ። መጽሐፍትን አንብቤ እንደምታውቁት አብረሆት ላይብራሪም እዚሁ 4 ኪሎ ነው ያለውና ሰዎችን አጠያይቄ ታሪካዊ ነገሮችን ለማድረስ ለመፈለግ ፍላጎት ስላለኝ መታየት ያለበት ቦታ ይሄ አለ ብላችሁ የምትጠቁኝ ካለ በየትኛውም ሰዓት ጠቁሙኝ። ቅድም እንደገለጽኩላችሁ የኮሜንት ሴክሽን ላይ ጻፉልኝ። እዚህ ቦታ ሄድ፣ ይህንን ቦታ አሳየን፣ ስለዚህ ማወቅ እንፈልጋለን የምትሉኝ ከሆነ ማቀው ከሆነ ማቀውን አስረዳቸዋለሁ። ማላቀው ከሆነ እንኳን መጽሐፍትን አንብቤ ሰዎችን አጠያይቄ ብዙ መረጃዎችን ፈልፍዬ ለእናንተ ለማድረስ ዝግጁ ነኝና ሰብስክራይብ አድርጉ፣ ፎሎ አድርጉኝ፣ ላይክ አድርጉ ለሰዎች እንዲዳረስ እንደዚሁ እና ብዙ ነገሮችን አብረን እናያለን። ብዙ ሰው ነገሮችን እንጠይቃለን። እንደ ሀገር፣ እንደ ትውልድ፣ እንደ አንድ ግለሰብ እና ፍላጎት አለኝ። አብዛኛው ኢትዮጵያዊ ሀገሩን ይወዳል ብዬ አምናለሁኝ። ሁላችንም ያው እዚህ ጠቁሙኝ። በየትኛውም መንገድ የሚጠየቅ ሰው ካለ ለእናንተ ማቅረብ ያለብኝ ይሄን አቅርብልኝ የምትሉትን ነገር በሙሉ ሶፋር ሄጄ ለማቅረብ በጣም ዝግጁ ነኝና የምታዩት ነገር በሙሉ እንደምትወዱት ተስፋ አድርጋለሁ። ብዙ በነገራችን ላይ ይሄን የማሳያችሁ ብዙ ሰዎች ትዝታ አላቸው እዚህ ላይ ከዚህ ያደጉበትን ሰፈር ሲነገር እኔ እንደዛ ወዳለሁ። አሁን እዚህ ጋር ክሎዝ ሲቲ ይላል። ክሎዝ ሲቲ ጋር ገዝቶ ያለበት ሰው የለም። ክሎዝ ሲቲ እንደምታውቁት ነው። ሰይፉ ቤስት ጋር ብዙ ጊዜ ይተዋወቅ ነበረ እስከ ቅርብ ጊዜ ድረስና ክሎዝ ሲቲ ላይ በክሎዝ ሲቲ ልብሶች ያልዘነጠ ሰው የለም። አሁን ይህን ሳነሳ ብዙ ወጣቶች፣ ብዙ ሰዎች፣ ብዙ ሚሞሪ ያላቸው ሰዎች በጣም ይደሰታሉ። እኔ በጣም ወደው ለዛ ነው 4 ኪሎ ፒያሳ፣ ፈረንሳይ ለጋ ሲነሱ ብዙ ሰው አሁን ቀበና ሲነሳ ደስ የሚለው ሰው አለ። ልክ እንደዚህ አይነት አሁን የጥንት ህንፃዎችን እንደዚህ ታድሰው ማየት በራሱ ደስ ይላል። አሁን ደግሞ አዲሱ የተሰራው የአድዋ ድል መታሰቢያ ሐውልት ጋር ደርሻለሁኝ። እሱም አንዱ የፒያሳ ትልቁ ድምቀት ነው። አራዳ ህንፃ ከፊት ለፊቴ እንደምታዩት ነው። እሱም አምሮበታል፣ ታድሷል። ፒያሳ በጣም አምራለች ነው ለመናገር። የታላቁ ንጉስ የአጼ ሚኒሊክ ሐውልትም እንግዲህ የሚገኘው እዚህ ነው። ከዚሁ ከአዲሱ ከተሰራው የአድዋ ድል ሐውልት መታሰቢያ ጀርባ የአጼ ሚኒሊክ ሐውልት ይገኛል። ተመልካቾቼ አብራችሁኝ ቆዩ። ቤተሰቦች ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለብዙ ሰዎች እንዲዳረስ። በጣም ብዙ ነገር እንሰራለን። ሳፖርት አድርጉኝ። አቡነ ጴጥሮስ በ5 ዓመቱ የፋሽስት ጣሊያን ኢትዮጵያን በወረረበት ጊዜ ጀግኖች አርበኞች አገራቸውን መከላከል ሲዋደቁ እሳቸውን ጣሊያን ፋሽስት ጠርቶ
ለኢትዮጵያ እንዲገዙ ለጣሊያን እንዲገዙ ባርኩልን፣ ገዙትልን ብለው ሲሏቸው እንኳን ህዝቡ ሳር ቅጠሉ ለእናንተ አይገዛም ብለው መስቀላቸውን አውጥተው ባረኩ ይባላል። እና ፋሽስት ጣሊያን አዛዡ ግራዚያኒ በ7 ጥይት ተደብድበው እንዲገደሉ አድርጓል። እኒሁ አባታችን ታላቁ አባታችን የብዙ አርበኞች ጽናት ኢትዮጵያዊነት እንዳይወድቅ፣ ኢትዮጵያዊነት እንዳይሰበር፣ ኢትዮጵያ እንዲህ ቀና ብለን ትውልድ ከትውልድ እንዲሸጋገር ትልቅ አስተዋጽኦ ያበረከቱ ነፍሳቸውን ለሀገራቸውና ለሃይማኖታቸው አሳልፎ የሰጡ ታላቅ አባት ነበሩ። አሁን ሶማሌ ተራ ደርሰናል። የማይለወጥ እቃ የማይገኝ እቃ የለም ይባልበት ባለፈው በምናለሽ ተራ ያሳየኋችሁን ታስታውሳላችሁ። ዛሬ ደግሞ ያው ይህን ይመስላል ሶማሌ ተራ እና ሰፈሩ ወደ መርካቶ የተጠጋን ነው። መርካቶ የብዙ አርቲስቶች መፍለቂያ፣ የነ ቴዲ አፍሮ፣ የነ ጎሳዬ ተስፋዬ፣ የነ አብዱ ኪያር፣ የብዙ አርቲስቶች የነ አብነት አጎናፍር፣ እንደ አጠቃላይ መርካቶ ተክለ ሃይማኖትን ጨምሮ ከቆጠርንማ በጣም ብዙ አርቲስቶች ተወልደው ያደጉበት ሰፈር ነው። አክቹዋሊ ብዙ ሰው መርካቶን የሚያውቀው በገበያነቱ ነው እንጂ በመኖሪያ ቤትነቱ አያውቀውም። የአፍሪካ ትልቁ ገበያ ነው መርካቶ እንደሚታወቀው፣ ግን ደግሞ ብዙ ሰዎች የሚኖሩበት ሰፈር ነው። ታላቁ አንዋር መስጂድ ከፊት ለፊቴ ይታያል። መርካቶ ሲነሳ ፍቅር ነው አባቴ። መርካቶ ሲነሳ ስራ ነው። ታላቁ ራጉኤል ቤተክርስቲያንም እንደዚሁ ከጎን አለ። ቅዳሴና ዛኑን አጥር ቢለያቸውን ያለ ፈጣሪ ከሰማይ በአንድነት ሰማቸው። ታላቁ ቴዲ አፍሮ ከያኒው እንዳቀነቅነው ብዙ ሰዎች በነገራችን ላይ ስለ መርካቶ ብዙ ዘፍነዋል። እኔ ባለፈውም እንደውም እንዲሁ ስለ መርካቶ በሰራሁላችሁ ቪዲዮ አንስቼላችኋለሁ። ታላቁ ሎሬት ጸጋዬ ገብረመድኅን ስለ መርካቶ ግጥም ጽፈዋል። አይ መርካቶ የሚል እንዲሁም ደግሞ ማን ነበር የሚባለው ጋሻ በራ ሞላ፣ እሱም ስለ መርካቶ ዘፍኗል። በጣም ቆንጆ የሆነ ደስ የሚል የኮሜዲ ዘውግ ያለው አይነት ዘፈን ዘፍኗል ስለ መርካቶ እና ብትሰሙት ጋብዛቸዋለሁ። ከዛ ውጪ መርካቶ ሲነሳ የኢትዮጵያ ኢኮኖሚ ነው። በነገራችን ላይ መርካቶ እንደውም አሁን በቅርቡ ይፈልሳል እየተባለ ይወራል። መርካቶ ሲነሳ የኢትዮጵያ ኢኮኖሚ ነው የሚነሳው። በነገራችን ላይ 50% የኢትዮጵያ ኢኮኖሚ የተንጠለጠለው አዲስ አበባ ውስጥ ነው እንደምታውቁት። ከዛ ውስጥ ደግሞ አብዛኛው ፐርሰንት የሚይዘው መርካቶ ነው እና መርካቶ ስራ ነው ያለው። መርካቶ ውስጥ በተለይ ምናለሽ ተራ አካባቢ ብትሄዱ ምንም የሚጠፋ ነገር የለም። መርካቶ ውስጥ የሌለ እቃ የለም እና መርካቶ የብዙ ሰዎች ትዝታ ነው። መርካቶ የብዙ ሰዎች እድገት ያደጉበት ሰፈር ነው። በነገራችን ላይ መርካቶ ውስጥ ሰርቶ ያደገ የለም። መርካቶ ውስጥ ተነስተው ነው ብዙ ሰዎች ሀብታም የሆኑት። በሚሊዮን የሚቆጠር ገንዘብ ያፈሩት በመርካቶ ነው እና መርካቶ የብዙ ሰዎች ባለ ውለታ ነው ማለት ይቻላል። አሁን ወደ አውቶቡስ ተራ እየተቃረብኩ ነው። ቤተሰቦች ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ብዙ ሰዎች እንዲዳረስም የደውል ምልክቷን መጫን ደግሞ አትርሱ። ኮመንት ላይ ጻፉልኝ፣ ይሄን ብታደርግ፣ እንደዚህ አድርገህ ብትሰራ፣ ይሄ ቢስተካከል፣ እዚህ ቦታ ሄደ ስለዚህ ጉዳይ ብታጠናልን፣ ይህን ብታሳየን የምትሉ ነገር ካለ በእናንተ ትዕዛዝ መሰረት እነዛን ነገሮች አይቼ መረጃ አሰባስቤ ወደ እናንተ ለማድረስ በጣም ዝግጁ ነኝ። አሁን ወደ መዳረሻ ይደርሻለሁኝ፣ አውቶቡስ ተራ ደርሻለሁኝ እና ይሄን ይመስላል የዛሬው
ጉዞዬ ይህን ይመስላል። ስላዳመጣችሁኝ ስለተከታተላችሁኝ ከልብ ነው የማመሰግነው። አብራችሁኝ ስለቆያችሁ ሌላ ጊዜ በቆንጆ ቪዲዮ በቆንጆ ነገር እንድንገናኝ ፈጣሪ ፍቀድ። ቻው።